እና እሷ መታ ከሙያሌ መታ እንትን መስተንግዶ ትሰራ ነበር። የት? ዳክሰን እዛው ሰሜን ሆቴል ማለት። አንተ የዛ አካባቢ ሰው ነህ? ምን ነበር የምትሰራው አንተ? መጀመሪያ ስለራስ ንገረኝ። እኔ እዛው በቃ የሆነ ሱቅ አለ፣ ዱቄት ምናምን ነው የምሸከመው። እዛው ሱቅ አለ እና እዛ ነበር የተዋወቅ ነው ምናምን። ከዛ አብረን ቆየን፣ ወደ 2 አመት ቆየን አብረን። ከዛ እርግዝና መጣ። አብራችሁ የቆያችሁት እየኖራችሁ ነው አብራችሁ? እሷ ስራም እየሰራች እኔም ዱቄት እየተሸከምኩኝ አብረን ቆየን። እዛ ብሩ ጣር ቀመስ ሲልልን እኔ ቤት ተከራየን። እንዴት ወደ ፍቅር ወደ ትዳር ገባችሁ? መጀመሪያ ብድግ ብላችሁ ተያያችሁ አብራችሁ መኖር ጀመራችሁ? አይ መጀመሪያ እዛ ቤት ምናምን ነገር ገባ ነበር። ከዛ ማውራት ጀመረ ከሷ። እዛ ስልክ ተለዋወጥ ምናምን አብረን ማውራት ጀመርን በስልክ ምናምን። ከዛ ተገናኘን አበቃ። ለአብሮ ለማኖር ለማግባት የሚያስችል ከፍቅሩ በዘለለ የኢኮኖሚ የገንዘብ አቅሙ ነበረ? አረ በዛ ሰዓት አልነበረኝ። በቃ ቤት ተከራየን። ፍራሽ የሳር ፍራሽ አላ የዛን ሰዓት 300 ብር ነበረች። እሷን ገዛን። ባሊ መዘብዘፊያ ምናምን ቀስ እያለን ገዛን። እዛ መቀጠል ጀመርን አብረን። ከዛ የዛን ሰዓት እየኖርን ነበር ተከራይተን። እዚህ የሆነ ሰዓት በቃ እኔም ስራ አቆምኩኝ ምናምን አቆመን። ቤቱማ ድጋሚ ገባንበት ሌላ ቤት ተከራይተን። አልገባኝ። ቤት ነበረን 10 ኪሎ ላይ ተከራይተን እየኖርን ነበር። እዛ እኔም ስራ አቆምኩኝ፣ እሷም ከዛ ወጣች። ሁለታችሁም ስራ አቆማችሁ? እሺ። እዚህ የሆነ ሰዓት ቤት በቃ ወጣን፣ ወደ ጎዳና ወጣን። ቤት ላይ መክፈል አቅም ስላልቻላችሁ ወደ ጎዳና ወጣችሁ። ተመልሰን ከዛ ከ2 ወር ምናምን በኋላ ተመልሰን ተከራየን። ስራ አገኛችሁ? ስራ አግኝተን። ምን አገኘህ አንተ? እኔ እንትን ይሄ መንደበር የሚባለው ቢንጎ ቤት ምናምን አለ ማጫወት። እሺ። እሱን ጀመርኩኝ እኔ ቢንጎ ቤት ማለት። እሷ ደግሞ ምግብ ቤት በቃ ዳክሰን ዞሩ ምግብ ቤት አለ፣ ሌላ ምግብ ቤት ገባ መስተንግዶ። ያኛው አዳር ነበር የምትሰራው የነበረው፣ እዚህኛው ደግሞ የቀን ገባች። እዛ መስራት ጀመርም፣ አብረን መስራት ጀመርም፣ መኖር ቀጠልም። መኖር ቀጥለን የሆነ ሰዓት እርግዝና መጣ። እርግዝና የመጣ ሰዓት አብረን በቃ የዛን ሰዓትም እየተከራይተን እየኖር ነበር። ወደ 10 ኪሎ ነበር መጀመሪያ የገባ ነው። ከዛ በኋላ ደግሞ ወደ ሚዛን ወረድን። 10 ኪሎ ላይ ቤት አጣን። በዛ ሰዓት 2 ኪሎ የት ነው? ኦኬ እሺ። 2000 ብር ነበር። ከዛ አጣን 10 ኪሎ ላይ ወደ ሚዛን ወርደን ወደዛ ነበር የተከራየ ነው ማለት። እዛ ተከራይተን እየኖርን በቃ እርግዝናውም ከፍ እያለ መጣ። ምጧ መጣ የሆነ ሰዓት። አንተ ስራ እየሰራ ነው? ምጧ መጣ። ግን እዛ